በጣም ኤርሊ ነው። ኤርሊ ፕሮጀክት ነው ይዤላችሁ የመጣሁት። በምን አይነት መንገድ አድቫንቴጅ ልትይዙ እንደምትችሉም አሳያችኋለሁ ማለት ነው። አሁን ላይ የማይኒንግ ሴሽኑ 24 ሰዓት አይደለም ጋይስ። እዚህ ጋር እንደምትመለከቱት 5 ሰዓት ከምናምን ወደኋላ እየቆጠረ ነው። ያ ማለት ካስጀመርኩት ኦልሞስት 1 ሰዓት ሆኖኛል ማለት ነው። 6 ሰዓት በየ6 ሰዓቱ ክሊክ እያደረጋችሁ ጋይስ፣ ኤርሊ ስለሆነ ነው። ትንሽ ቆይቶ ይሄ ፕሮጀክት ወደ 24 ሰዓት የማይኒንግ ፕሮጀክት መሸጋገሩ አይቀርም። አሁን ላይ ያለው ማይኒንግ ሬትም በጣም አሪፍ ነው። በተጨማሪ ደግሞ በየ6 ሰዓቱ ማይን እያደረጋችሁ ብዙ ሰዎችን መቅደም ትችላላችሁ ማለት ነው። ይሄ ፕሮጀክት ብዙ ሰዎች ጆይን እያደረጉ ሲመጡ ማይኒንግ ሬቱም የማይኒንግ ሴሽን ታይሙ እየጨመረ ማይኒንግ ሬቱ እየቀነሰ ነው የሚመጣው ማለት ነው። ቤተሰብ በደንብ አድርጋችሁ አድቫንቴጅ ልትይዙበት የሚችሉት ምርጥ የሆነ የብሎክቼን ፕሮጀክት ነው ኢዋን ኔትወርክ። ሁላችሁም ጆይን ማድረግ አለባችሁ። በመቀጠል አንዳንድ ፊውቸሮችን እስቲ እዚህ ፕሮጀክት ላይ ምን ቢልድ እየተደረገ ነው የሚለው ወደ ዋሌት ሴክሽናቸው በመሄድ እስቲ ዋሌታቸው ምን እንደሚመስል እናያለን። እዚህ ጋር እንደምትመለከቱት ዩር ዋሌት ይላል። ዲጂታል አሴታችሁን እዚህ ላይ ማኔጅ የምታደርጉበት ነው። ዋሌት እስካሁን ክሬት እንዳላረኩ ነው